በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል የብልጽግናው ከፍተኛ ወታደራዊ መሪን ጨምሮ አንድ ካሶኒ መኪና ሙሉ ሰራዊትን በመደምሰስ የአማራ ፋኖ ኃይሎች ድል ማስመዝግባቸውንም አስታውቋል። ለመሆኑ በየት ቀጠና ነው ውጊያው የተካሄደው የሚለውና ስለተደመሰው ወታደራዊ መሪም መረጃዎችን አሰባስበናል። በዝርዝር የምሰሙት ይሆናል። በጎንደር ቀጠና በተደረገ ትንቅንቅ የአማራ ፋኖ ኃይሎች ዋናውን የኮሪደር መስመር በመቆጣጠር ውጊያ መክፈታቸው ሰምቷል። ተጨማሪውን ይዘናል፣ በስፋት ታደምጡታላችሁ። ትልቁ የመከላከያ ሰራዊት ማሰልጠኛ ወታደራዊ ካምፕ የሆነው የብር ሸለቆ ላይ በአማራ ፋኖ ኃይሎች ከባድ ጥቃት መፈጸሙ ሲሰማም ይህን ተከትሎም ዛሬ ረፋዱን በተለይም በጎጃም ቀጠና በርካታ ተዋጊ ጀቶች እያንዣበቡ መሆናቸውን የአካባቢ ምንጮች ገልጸዋል። በዚህ ዙሪያም አስቸኳይ የጥንቃቄ መልእክትን አካተን መረጃውን ይዘናል፣ በስፋት ወደ እናንተም ይደርሳል። ሰላም ጤና ይስጥልን ክቡራን ቤተሰቦች እንደምን ቆያችሁ? አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በቅድሚያም አስቸኳይ ጥንቃቄ መልእክትም አገዛዙ ትናንት ምሽት 4 ሰዓት ላይ በርካታ የጦር ጀት ወደ ምዕራብ ጎጃም ባሉ ቀጠናዎች ለማሰማራት ትዕዛዝ መስጠቱን ምንጮች አረጋግጠዋል። በተለይም የቴዎድሮስ እዝ በተቆጣጠራቸው ቀጠናዎች ከደንበጫም እስከ ባህር ዳር ባሉ አካባቢዎች ጥቃቱ ከዛሬ ማለትም ህዳር 8 ቀን 2018 ዓ.ም ከንጋስ ጀምሮ ሊፈጸም ስለሚችል በቀጠናው የሚገኝ የፋኖ ጦር አስፈላጊውን ጥንቃቄ እንዲያደርግ መረጃው ለሁሉም ይዳረስ ሲሉም ምንጮች ለሚዲያችን አድርሰዋል። ክቡራን ቤተሰቦች መረጃም ለሁሉ ይደርስ ዘንድ ሼር በማድረግ እንድትተባበሩን በትህትና እንጠይቃለን። የአማራ ፋኖ በአማራ ክልል በሁሉም ጠቅላይ ግዛቶች በጦር ሜዳ እያገኛቸው ያሉትን ወደፊት መረማመጃ በማድረግ ትግሉን እያጠናከረና አድማሱን እያሰፋም ቀጥሏል። የብልጽግናው አገዛዝ በበኩሉ በብሪት ተወጥሮ በከፈተውና እስካሁን ድረስ እያደረገ ባለው ጦርነት ከፍተኛ ሽንፈትን እያስተናገደ ሲሆን በወሎ ቤት አማራ ከመቄት ወደ አግሪት በመኪና ተጭኖ ሲንቀሳቀስ በነበርም የብልጽግና የጦር ሰራዊትና በአማራ ፋኖ ኃይሎች መካከል በተደረገው ውጊያም የብልጽግና ጥምር የጦር ሰራዊት ጥቃት ማስተናገዱን የተነገረው ውጊያው የተጀመረው ትላንት ምሽቱን መሆኑ ሲነገርም የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የሚልክ እዝ የደጋው መብረቅ ኮር ያንሻ ክፍለ ጦር አመሻሽ ላይ ባደረገው የደፈጣ ጥቃትም በአንድ ካሶኒ ተጭነው ሲንቀሳቀስ የነበረ የብልጽግና ሰራዊትን ወደ አመድነት ቀይሮታል ሲሉም የአካባቢ ምንጮች ገልጸዋል። በደፈጣ ጥቃቱም ከ10 በላይ ሞትና ከ18 በላይ የሚሆኑ ደግሞ ከባድ ቁስለኛ ማድረግ መቻሉን ከቦታው የደረሱ መረጃዎች ያመላክታሉ። ሆኖም በቀጠናው ትላንት ጀምሮ ወደ ውጊያ ተስፋፍቶ ቀጥሎም ዛሬ ውጊያው እየተደረገ ሲሆን ዛሬ ረፋዱ በተደረገው ወደ ውጊያም አንድ የብልጽግና ወታደራዊ አመራሩን ጨምሮ በርካቶች መቄትና አካባቢ ላይ ተደምሰዋል ሲሉም ምንጮች ገልጸዋል። በተመሳሳይ በሸዋ ቀጠና ትናንት ምሽት በተደረገው ውጊያም የፋኖ ኃይሎች ድል ማስመዝገባቸው ታውቋል። እንደ ምንጮች ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው እዝ የከስም ኮር ስር የሚገኘው የነበልባሉ ክፍለ ጦር የፋኖ አባላቶች ናቸው ድልን ያስመዘገቡትም ተብሏል። ውጊያው የተደረገው በአሳምነው እዝ በነበልባል ክፍለ ጦርና በአገዛዙ 104ኛም ክፍለ ጦር የኮማንዶ ኃይሎች መካከል ሲሆን በውጊያው በርካታ ያገዙ ኃይሎች መደምሳቸውና መቁሰላቸው እንዲሁም መማረካቸውን ይሰማው። ምንጮች በነገሩ መረጃ መሰረትም ያገዛዙ የኮማንዶ ኃይሎች እርምጃ የተወሰደባቸው ከምንጃር ሸንኮራ ወደ በረዳ ሬሽን አድርሰው ሲመለሱ ነው ያሉ ሲሆን ነበልባል ክፍለ ጦር ጀነራል ተፈራማሙ ብርጌድ የናደው ሻለቃም የፋኖ አባላት አሮጌው ምንጃር ተብሎ በሚጠራው አካባቢ በወሰዱት መብረቃዊና ከፍተኛ የሆነ የቦምብ ጥቃት ከፍተኛ የሆነ የሰውና የንብረት ኪሳራ በአገዛዙ ላይ ደርሶበታል ነው የተባለው። በዚህ ጥቃት የተደናገጠውና ከጥቃት ያመለጠው የብልጽግና ጦር ሰራዊትም በእጁ ላይ ያገኘውን ከቀላል እስከ ከባድ መሳሪያ በመጠቀም ጥቃቱን ለመቀልበስ ሞክሮ የነበር ቢሆንም አልቻለም ተብሏል። በቀጠናው ከገባውና ከሳፈረበት ከ10 መኪና 2ቱን ከነ ሰራዊቱም ከጥቅም ውጭ በማድረግም የፋኖ ኃይሎች ድል ተቀዳጅቶም በሰላም ወደ ቀጠናቸው መመለሳቸውንም ይፋ አድርገዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይሎች በጎንደር ቀጠና ውጊያ ያደረጉ ሲሆን ኢትዮጵያ ከሱዳን ጋር የምትዋሰንበት ዋናውን ኮሪደር መያዛቸውም ተረጋግጧል። ሰሞኑን የብልጽግና ኃይሎች ኮሪደሩን ለማስለቀቅ በሚል በጎንደር ቀጠና ከፍተኛ ኃይል በማስገባት ከባድ ውጊያ ከፍተው የሰነበቱ ቢሆንም የፋኖ ኃይሎች ባደረጉት ጠንካራ መከላከልና ማጥቃት እቅዳቸውን አክሽፈው ወጥተዋል ነው የተባሉ። ይህ የመተማው የሰሞኑ ጦርነት ዓለም አቀፍ የብዙሃን መገናኛዎችን ቀልብ እየሳበ ሲሆን በዚህ ጦርነት በርካታ የመከላከያ ሰራዊት አባላት በፋኖ መማረካቸውም እየተነገረ ነው። የኢኮኖሚ ኮሪዶር ለማስለቀቅና ለመያዝ በቀጠናው እየገባ ያለው የብልጽግና የጦር ሰራዊት እየቀመሰም እንደተመለሰ ነው የመረጃው ምንጮች ከስፍራው ያደረሱትም።
በሌላ በኩል ትልቁ የመከላከያ ሰራዊት ማሰልጠኛና ወታደራዊ ካምፕ የሆነው ብር ሸለቆም በአማራ ፋኖ ኃይሎች ከባድ ጥቃት እንደተፈጸመበት ተሰምቷል። ሰሞኑን አብይ አህመድ ከኦሮሚያና ከተለያዩ ከተሞች አፍሶም ያከማቸበትን ስፍራ የተመለከቱት የፋኖ ኃይሎች ታላቁ የብር ሸለቆ ላይ ጥቃት ማድረሳቸው እየተነገረ ይገኛል። እንደ ምንጮች ገለጻ ከሆነም ትናንት ዳር 7 ቀን 2018 ዓ.ም በሞርተር ተፈጽሟል በተባለው ጥቃት ብዙዎች መጎዳታቸው ተረጋግጧል። በሌላ መረጃችን ህወሓት አዲስ ያደረጀው ታጣቂ ኃይል ዳግም ማመጹ ተሰምቷል። ከፌዴራል መንግስቱ ጋር ከፍተኛ ውጥረት ውስጥ የገባው ህወሓት በየጊዜው አዲስ ኃይል እያሰለጠነ ባለበት በዚህ አጋጣሚ በካምፕ ያስቀመጠው ተዋጊ ኃይሉና አንድ ወር በፊት ከደሞዝና ጥቅማ ጥቅም በተያዘ ተቃውሞ ያሰመው የህወሓት ኃይል በኢትዮ ኤርትራ ድንበር አቅራቢያ ነው ዳግም ማመጹ የተሰማው። አመጹም ከዳር 4 ቀን 2018 ዓ.ም የተጀመረ ሲሆን በኢትዮ ኤርትራ ድንበር አቅራቢያ በምትገኘው አዲግራት ከተማ የህወሓት አርሚ 15 አባላት በአደባባይ ተቃውሞ እያሰሙ ነው ተብሏል። በአዲግራት ከተማ በሰልፍ ተቃውሞ አሰምቷል የተባለው የህወሓት ታጣቂ ኃይል ያነሳቸው ጥያቄዎች የብልጽግናው ኃይል ከትግራይ ክልል እንዲወጣም የሚቃወሙ ጭምር ናቸው። ከአንድ ወር በፊት የተቀሰቀሰው የህወሓት ታጣቂዎች ተቃውሞ መነሻው የደሞዝና የጥቅማ ጥቅም የነበር ቢሆንም በሂደቱ ወደ ጦርነት ተቃውሞ የመሸጋገር አዝማሚያ እንዳሳየም ይታወቃል። በሰሞኑ የአዲግራት ተቃውሞ ታጣቂዎች ካሰሟቸው መፈክሮች መካከልም የትግራይ ማንነት ይከበር፣ ምርጫችን ሰላም ነው፣ የብልጽግናው ኃይል ክልሉ ለቆ ይውጣም፣ የመኖሪያ ቤት እንጂ የምንቀበርበት ቤት አንፈልግም የሚሉት ይገኙበታል። የህወሓት ታጣቂዎች ከካምፕ ወጣው ተቃውሞ ማሰማት ጀምሮት ከአንድ ወር በፊት ጥቅምት 3 ቀን 2018 ዓ.ም እንደነበርም ይታወሳል። በክልሉ ዋና ከተማ መቀሌ የተጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢ ተስፋፍቶ እንደነበር የሚታወስ ሲሆንም አዲግራት ከተማ በአንድ ወር ልዩነቱ ለሁለተኛ ጊዜ ነው የታጣቂዎች ተቃውሞ ያስተናገደችውም ተብሏል። ቀደም ባለው የታጣቂዎች ተቃውሞ ከአዲግራት መቀሌ ዋና መንገድ ተዘግቶ እንቅስቃሴ መስተጓጉሉ የሚታወስ ሲሆን ህወሓት ከኤርትራ ጋር የጀመረውን ጽምዶ የተሰኘም ጥምረት የሚያሳልጥበት አዲግራት ከተማ ተዋጊዎቹ ማመጻቸው የተደገሰውን ጦርነት ሊያስቀር ይችላል የሚል ተስፋም ያላቸው ወገኖች እንዳሉም ተዘግቧል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።